አርገን ወደ ከመስጊዱ ጫፍ አካባቢ እንትኖች አሉ፣ የሶላር መሸጫ ቦታዎች አሉ። ስለዚህ እነሱ ሶላሮች ለእናንተ ለማሳየት ነው እየሄድኩ ያለሁት። ይሄ እንግዲህ የመስጊዱ ከመስጊዱ በታች በኩል የሚሽካት ወይም ደግሞ ዋጂዲ ህንፃ አካባቢ ነው አሁን የምገኘው፣ መርካቶ ውስጥ ማለት ነው። ስለዚህ በሱ ቀጥ ብለን እንሂድና የሶላር ውጤቶች መሸጫ የሆኑ ሱቆችን አሳያችኋለሁ ማለት ነው። የባቡር መንገዱን አቋርጣችሁ እሱ ጋር ሶላር መሸጫዎችን የምታገኙት። እሺ፣ የተለያዩ ሶላሮችን የምታገኙበትን ቦታ ይኸው አግኝቼዋለሁ ማለት ነው። አሁን ቀጥታ እስኪ እንዴት እናስፈቅዳቸውና እንቀርጽላችኋለን። እናንተ እንድታዩ ነው ዋና ዓላማችን። ሰላም የምን አለው ግን እስኪ ቼክ አድርገው ላይት አለው እንትን ማይኩ። ሰላም ውድ ተመልካቾቼ፣ የሶላር እና የሶላር ውጤቶችን መሸጫ አሳያችኋለሁ ባልኩት መሰረት እዚህ ተገኝቻለሁ። እስከ መጨረሻው አብራችሁን ቆዩ። እያንዳንዱን ራሱ ባለቤቱን እየጠየቅን ለእናንተ ሙሉ መረጃ የምንሰጣችሁ ነው የሚሆነው። ይህ መንጌ ሪቪው ነው። እንደዚህ አይነት ቪዲዮዎች የቢዝነስ ሪቪው ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ቆዩ። ማንኛውም የሶላር ውጤቶችን ከእስ ጀምሮ ከተለያዩ ስፒከሮች ከትንንሽ ጀምሮ የሶላር ውጤቶችን የምታገኙ ነው የሚሆነው። ለእናንተ ለማሳየት የመጣሁት ስፒከሮችን ይሁን ሶላሮችን የት ታገኛላችሁ የሚለውን ነው። እሺ ውድ ተመልካቾቼ፣ ሙሉ መረጃ እንዲሰጠን የድርጅቱ ባለቤትና የእቃዎቹ የሜንቴናንስ ባለሙያ የሆነውን አቶ አቤልን እየጠየቅን ሙሉ መረጃ ለእናንተ እናደርስላችኋለን ማለት ነው። እናንተም ሀሳብ አስተያየት ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። 4 አምፖል ነው። 4 አምፖል 10 ዋት 2 ምጣድ ነው ያለው። ይኸው እንደዚህ ነው። ስልክ ቻርጅ ያደርጋሉ። ይሄ ደግሞ ባለ 3 አምፖል ነው፣ 5 ዋት ነው። ይሄን ይመስላል። ስልክ ቻርጅ ማድረግ ይችላል፣ ዳይሬክትም ከራሱ ከጋኑ። እነዚህ ደግሞ ሶላር ባትሪዎች ናቸው። 100 አምፔር፣ 200 አምፔር፣ 150 አምፔር እነዚህ ናቸው። ለትላልቅ እንትን ለፍሪጅ ለቲቪ የሚሆን ማለት ነው፣ ለትላልቅ ስቶር። እነዚህ ደግሞ ለትናንሽ እስከ 8 አምፖል 6 አምፖል እስከዚህ ድረስ ናቸው። ዋታቸው 30 ነው። እዚህ ጋር ስንመጣ ደግሞ 80 ዋት ነው፣ ልክ እስከ 10 አምፖል ምናምን። እነዚህ ደግሞ ለቲቪ ለፍሪጅ ለምናምን ነገር የሚሆኑ ናቸው፣ ትላልቅ ናቸው። ምንም ባለሙያ የማያስፈልገው እዚሁ ሙሉ ለሙሉ አክሰስ የተደረገ ከሆነ ደግሞ እነዚህ አሉ፣ እስከ 6 አምፖል ድረስ እነዚህ ነገር አሉ። አየው። ስለዚህ ወደዚህ ስንመጣ ደግሞ ይሄ ፓወር ስቴሽን ነው። አየው፣ ፓወር ስቴሽን ነው። ሁሉ ነገሩ እዚህ አክሰስ የተደረገ ነው። መቆጣጠሪያ፣ ኢንቨርተር፣ ሬጉሌተር ምናምን እያንዳንዱ ነገር እዚሁ አክሰስ የተደረገ ነው። ይሄ አለ። እነዚህ ደግሞ ኢንቨርተሮች ናቸው፣ ለፍሪጅ ለእንትን የሚሆኑ ማለት ሆም ሲስተም፣ ለመኖሪያ ቤት ሆም ሲስተም የሚሆን ነው። ይሄው እዚህ ጋር ስንወጣ የወጣ እንትን አለ። ይሄን ማየት እንችላለን። ይሄ ነው ሃይብሪድ ይባላል። አየው፣ ይሄ ነው ለጄኔሬተር እና ለተለያዩ ለፓምፕ የሚሆኑ እነዚህ ያው እነዚህ ብሬከር አላቸው። እያንዳንዱ ነገር መቆጣጠሪያ ብሬከር አለው። በዚህ አድርገን ፓምፕ መጠቀም እንችላለን ማለት ነው። ስለዚህ ጄኔሬተር ምን ያክል ፓወር አላቸው? እዚህ አሁን ለምሳሌ ጄኔሬተሮች 5 ኪሎ ዋት የሚለው ያሉ ናቸው የሚሰሩት ውሃ ፓምፕ የሚያደርጉት። አዎ እንደየእንትኑ ነው። አሁን ለምሳሌ ዲሲ እና ኤሲ ይባላል፣ በሶላር እና በኤሌክትሪክ የሚሰራ ማለት ነው። ስለዚህ እነዚህ የዲሲ ናቸው። ኤሲ ከሆነ ምንድነው የምናደርገው? በዚህ ኢንቨርተር አማካኝነት ነው ዲሲውን ወደ ኤሲ ኮንቨርት የሚያደርግልን ማለት በዚህ አማካኝነት እንጠቀማለን። ዲሲ ከሆነ ግን ዲሲ ማለት ሶላር ቀጥታ ማለት በሶላር ያኛው ሲሆን ይሄኛው ኢንቨርተር አያስፈልገውም ማለት ነው። ዲሲ ሲሆን ኢንቨርተር አያስፈልገውም፣ ቀጥታ ነው። ሶላር ስለሆነ ቀጥታ ነው። ኤሲ ከሆነ ግን ይሄኛው ኢንቨርተር ያስፈልጋል ግዴታ። አየው። ስለዚህ እነዚህ ናቸው። እነዚህ ደግሞ ፓውዛዎች ናቸው፣ የሶላር ፓውዛ ናቸው። ስትሬት ላይት አየው፣ ሴንሰር ነው። በራሱ ጊዜ ይበራል፣ በራሱ ጊዜ ይጠፋል። ይሄን ይመስላል። ልክ እንደዛች አየው፣ እንደዛ ግድግዳ ላይ እንትን ላይ መንገድ ላይ ልክ እንደዚህ ፑል እንትን ነገር ይተከለለትና ልክ እንደዚህ ይሆናል። አየው። ስለዚህ ይሄን ይመስላል። ልክ ቀን በራሱ ጊዜ ይበራል፣ በራሱ ጊዜ ይጠፋል። አየው። አየው። አሁን ብርሃን ስንከልለው እንደዚህ ይበራል፣
ብርሃን ሲከልለው ጠዋት ላይ በራሱ ጊዜ ይጠፋል፣ ማታ ላይ በራሱ ጊዜ ይበራል ማለት ሴንሰር ነው። አውቶ ላይ እናደርገውና እንደዚህ እናደርገዋለን ማለት ነው። እነዚህ ያው ላምፖች ናቸው፣ ሶላር ላምፖች ናቸው እነዚህ። ይሄ ደግሞ እዚህ ጋር ስንመጣ ሚክሰር ነው። ሶላር ላምፖች ማለት ሰብስበው ይውላሉ? ኖ ይሄ ራሱ አይሰበስቡም፣ ዳይሬክት ነው። ፓወር ሴቭ የሚያደርጉ አይደለም፣ ዳይሬክት ናቸው። አዎ ይሄ ደግሞ ሚክሰር ነው። ሚክሰር ማለት ይሄ እንደ አምፕሊፋየር ይሄ እንትን ሞንታርቦ የምንጠቀምበት ማለት ነው። አየው ይሄን የሚያንቀሳቅስልን። ይሄኛው ስንት አለው? 15 ኢንች በኢንች ደረጃ 15 ኢንች አንዱ ስፒከር 15 ኢንች ነው። ሁለት ሲሆን ደግሞ 15 ሁለት አለው ማለት ነው። አንድ ቲተርና ሁለት ስፒከር አለው። አየው ስለዚህ በጉርዱም አለ በሙሉም አለ ማለት ነው። አዎ ሊፍት ሬት ምናምን ነገር አድርገህ የዚህ ጉርዱ ማለት ይሄ ነው። አየው ይሄኛው ጉርዱ ይሄኛው ነው። ስለዚህ ያኛው ምንድነው አንድ ስፒከርና አንድ ቲተር ብቻ ነው። ይሄኛው ደግሞ ሁለት ስፒከርና አንድ ቲተር ማለት ነው። አየው አው ትችላለህ። ሊፍት ሬት ታደርገውና ሊፍት ሬት ማለት ይሄው እነዚህ ናቸው። ሁለቱንም ስታገናኝ አየው በሁለቱም እንትን ታደርገዋለህ። አንዱ ብቻ የምትጠቀም ከሆነ እንደዚህ ኦፍ አድርጋ አንዱ ኦፍ አድርጋ መጠቀም ትችላለህ ማለት ነው። ይሄ አሁን ለምን አይነት ሰዎች ነው የሚያስፈልገው? ለምሳሌ ፕሮግራም የሚያዘጋጁ ሰዎች ናቸው። ለፕሮግራም፣ ለሬስቶራንት፣ ለናይት ክለብ፣ ለማንኛውም ማለት ነው። እነዚህ ፓሲቭ ናቸው። ዳይሬክት ስለሆኑ ሚክሰር ይፈልጋሉ። ያለዚህ አይሰሩ። ስለዚህ ይሄ የሚያስፈልገው ለዛ ነው። አሁን እነዚህ እቃዎች እናንተ እንዴት ማግኘት የሚችሉት ማለት ነው? ስልካቸውን አስቀምጠን ቢደውሉ ሁላችኋላችሁ? አዎ በማንኛውም ሰዓት አለ ብዛት። ይኸው እነዚህ እንዳለ የተደረደሩት እኮ እነሱ ናቸው። የተሸጡ ናቸው ያገራጅላችሁ? አዎ የሚሄዱ ናቸው። ኦርደር ይደረጋል ምናምን ነገር ይሄዳል። ስለዚህ መሀል ላይ ደላላ ሳይገባ ቀጥታ እናንተ በማንኛውም ሰዓት አዎ ይሄኛው ደግሞ ይሄ ቤዝ ነው። ይሄ ምን ይሄ አሁን ለትላልቅ እንትን ትላልቅ ፕሮግራሞች አለ አይደለ? ናይት ክለብ ሊሆን ይችላል፣ ትላልቅ የመንግስት ፕሮግራም ሊሆን ይሄ ፓወር አምፕ ምናምን ነገር እንትን ብሎ የምንጠቀምበት ነው። ይሄኛው ምንድን ነበር ያልከው? ቤዝ ነው። ይሄ ድምታ ምናምን ነገር እንትን አለ አይደለ? የሚያስተካክልልን ድምፁን ምናምን ሳውንዱ ማለት ነው። ግዴታ ይሄ ትላልቅ ነገር ስትጠቀም ይሄኛው ያስፈልጋል ማለት ነው። ቤዝ ያስፈልጋል። ስለዚህ ማንኛውም እነዚህ ስፒከሮቹ የራሳቸው ቤዝ አላቸው። ይሄ የራሱ ቤዝ አለው። አዎ ስለዚህ ግን ይሄ ለትላልቅ እንትን የሚያስፈልገን ከሆነ ግዴታ ይሄኛው ያስፈልገናል ማለት አብሮ የተገጠመ ነው ከስፒከሩ ጋር። ይሄ ደግሞ ራሱን የቻለ አይደለም። ራሱ ኦሪጂናል እና ፎርጂናል ነው። ያው ማንኛውም እንትን ኮፒም ሊኖረው ይችላል። አዎ ግልጽ። ስለዚህ ሰዎች ምንድን ነው ማወቅ ያለባቸው? ለምሳሌ እነዚህ ስፒከሮችን ከነሚክሰራቸው ከመግዛታቸው ምንድን ነው ማወቅ ያለባቸው? ያው የሚያውቀው ሰው እቃውን እንዲያይቶ ያውቀዋል። የማያውቀው ሰው ደግሞ በምንድነው የምትለየው? በድምጽ ይሄኛውና ይሄኛው የሚያወጣው ድምጽ አንደኛውና ሁለተኛው የሚያወጣው ድምጽ ተመሳሳይ አይደለም። ሁለቱንም ከፍተህ ስትለው ትንሽ ሁለተኛው የሚረብሽ ድምጽ ነው ያለ፣ ይሄኛው ጽድት ያለ ድምጽ ነው ምናምን ነገር የሚያሰማል። ስለዚህ እናንተ ጋር መጥተው ሲገዙ ሞክራችሁ ድምጽ አሰምታችሁ? አዎ ሳይሞክርማ አይሰጥም። ስለዚህ እቃውን ከመግዛታቸው በፊት ቸክ አድርገው ነው መውሰድ ያለባቸው። አዎ ተሞክሮ በስነ ስርዓት ድምጹን ምናምን ነገር በስነ ስርዓት እቃውን ሰምቶ ምን ብሎ ተፈቷል አልተፈታም የሚለውን ነገር ቼክ አድርጎ እሱን ነው በቃ የሚወስደው። በጣም አሪፍ። ስለዚህ ሶላሮች ጋር ተያይዘው ባትሪዎች ጋር ተያይዘው ዋስትናቸው ምን ያክል ነው? 2 ዓመት ዋስትና አለው። 2 ዓመት ዋስትና አለው? አዎ በጣም ደስ ይላል። ባትሪዎቹ ኦሪጂናል ባትሪ እና ኦሪጂናል ያልሆነ ባትሪ በምንድን ነው መለየት የምንችለው? ይለያል። አንደኛ እንትን ፕሮዳክት የተደረገበት ዓመተ ምህረትም ስላለ በሱ መሰረት፣ ምክንያቱም ረጅም ጊዜ እንትን ካለ ያው እንትን ላይፍ ታይሙ ስለሚቀንስብን ማለት ነው። ስለዚህ በአንድ በዓመተ ምህረቱ መለየት ይቻላል። ሁለት ደግሞ እሱ ብቻ ሳይሆን ሜንቴን እናደርጋለን። ከኛ የወሰዱት ዕቃ ከ2 ዓመት በፊት ምናምን ነገር የሆነ ፌል ቢያደርግ ሜንቴን እናደርጋለን። ሜንቴናንስ ዕቃዎችም አሏችሁ ማለት? አዎ ሜንቴን እናደርጋለን። ይሄ ማለት የሌላውን ሰው ምናምን ነገር ሳይሆን የራሳችን ዕቃ ማለት ነው። የራሳችን ዕቃ። ስለዚህ ወርክሾፕ አለን የራሳችን፣ ሜንቴን አድርገን እንሰጣቸዋለን። ስለዚህ ኢቭን ራሱ መቅጠም የሚፈልግም ከሆነ እንዴት መቅጠም እንደሚችል ታሳዩታላችሁ በቀላሉ። እሺ ውድ ተመልካቾች እንግዲህ እንደሰማችሁት አቤል ሶላርና የስፒከር መሸጫ ጋር መጥታችሁ በምትገዙበት ጊዜ ራሳችሁ መቅጠም እንድትችሉ ሙያውን የሚያሳዩዋችሁ ከመሆኑ በተጨማሪ ማንኛውም ዕቃ በ2 ዓመት ውስጥ በገዛችሁት በ2 ዓመት ውስጥ ቢበላሽባችሁ ራሳቸው ሜንቴናንስ ባለሙያዎች ገጥመው አሰርተው ወይም ደግሞ ሰርተው የሚሰጧችሁ መሆኑን መግለጽ እወዳለሁ። ከአቤል ሶላርና ስፒከር መሸጫ ጋር መጥታችሁ ስትገዙ 2 ዓመት ዋስትና ይሰጧችኋል ማለት ነው። ማንኛውም የሶላር ውጤቶችን የምታገኙ ነው የሚሆነው። እዚሁ ተገኝቼ ለእናንተ ይህንን ስላሳየኋችሁ በጣም ደስ ብሎኛል። አመሰግናለሁ። ውድ ተመልካቾቼ በተለያዩ የሶላር እና የስፒከር ውጤቶችን አሳይቻችኋለሁ። እንዳሳያችሁ የምትፈልጉት ቢዝነስ ካለ
ኮሜንት ላይ ታስቀምጡልኝ ትችላላችሁ። ፔጁን ላይክ እና ፎሎ ማድረግ ቤተሰብ ሁኑ። እንደዚሁም ዩቲዩብ ላይ መንጌ ሪቪው በሚል ቻናል የተለያዩ ቢዝነሶችን የት እንደምታገኙ የማሳያችሁበት ቻናል ነው። ገብታችሁ ሰብስክራይብ ማድረግ ትችላላችሁ። አመሰግናለሁ።